የስኳር በሽታ በደም ውስጥ የሚገኝ የስኳር መጠን መጨመር ብቻ አይደለም። በጊዜ ካልተቆጣጠርነው በተለያዩ የሰውነታችን አካላት ላይ የሚያደርሰው አደጋ አስከፊ ነው። ሰላም ጤና ይስጥልኝ። ዶክተር ቤተል ነኝ ከመቅረዝ አጠቃላይ ሆስፒታል። የስኳር በሽታም በጊዜ ካልተከታተልነው በአይን ከ30 እስከ 50%፣ በነርቭ ከ20 እስከ 40%፣ በኩላሊት ከ20 እስከ 40% እንዲሁም በልብ ላይ ከ50 እስከ 70% አስከፊ ጉዳት የሚያደርስ የህመም አይነት ነው። ስለዚህ የስኳር ታካሚዎቻችን በአመት አንድ ጊዜ የአይን፣ የነርቭ እንዲሁም ደግሞ የኩላሊት ምርመራ ማድረግ ይኖርቦታል። ይህንንም ታሳቢ በማድረግ በመቅረዝ አጠቃላይ ሆስፒታል በመጋቢት 13 የስኳርና የተያያዥ በሽታዎች ህክምና ዘመቻ ይደረጋል። በዚህ ዘመቻ ላይ ዶክተር ሜቲ ወሌ የውስጥ ደዌ ስፔሻሊስት እና የኢንዶክሪኖሎጂ ሰብ ስፔሻሊስት፣ ዶክተር አዲሱ መልኬ የኩላሊት ህክምና ሰብ ስፔሻሊስት፣ ዶክተር ሙልጌታ ቢያድጌ የነርቭና የህብለሰረሰር ስፔሻሊስት እንዲሁም የስነ ምግብና የአመጋገብ ባለሙያ ሀና ለገሰ አንድ ላይ ይገኛሉ።